12 ሜትር ርቀት ነው በርቀት ሲከተሉ የነበሩ ታቦቱ። በሄዱበት ጊዜ ያ የዮርዳኖስ ባህር ከሁለት ተከፍሎ ደረቅ ሆኖ ሰዎች እንዲሻገሩ ያደረገው እግዚአብሔር ታቦት ነው። ታቦተ ሕጉ ነበረ። ምክንያቱም ታቦት ማለት ማደሪያ ማለት ነው። የማን ማደሪያ ነው? እግዚአብሔር ማደሪያ። ታዲያ እግዚአብሔር የሚያድርበትን ነገር ማክበር ይገባል አይገባል? ለእኛ እንኳን ለሚቆሽሸው ሰውነታችን እኮ አክብረን ንጹህ ልብስን እንሸፍነዋለን አይደለ? ስለዚህ ነው ታቦትን የምናከብረው። እግዚአብሔር በዚህ አድሬ እለምናችኋለሁ ብሎ ለሙሴ በሲና ተራራ ላይ ያስረከበው ስለሆነ ነው። ይህንን የእግዚአብሔር ማደሪያ ሆነውን ታቦት ይዘን ስንመጣ የሰዎች ልጆች መቅረት አልነበረባቸውም ነበረ። ገደል ዓለም ከባድ ነች፣ አሰናካይ ነች፣ ጣጣዋ ብዙ ነው፣ አሳናፊ ነች። ምክንያት ይዟቸው ቀርቷል። ለነገ ግን ምክንያት እንዳይኖራቸው እናንተ ሐዋርያ ሆናችሁ ቅዱስ ገብርኤል የሰዎች ልጆች ልትድኑ ነው፣ ሰማይና ምድር የማይችለው አምላክ በአንቺ ሊያድር ነው፣ ከአንቺ ሊወለድ ነው ብሎ ድንግል ማርያም እንዳበሰራት ወደ ቤታችሁ ስትመለሱ ነገር እያንዳንዳችሁ ሶስት ሰው ይዛችሁ የቅዱስ ገብርኤል ታቦት አዲስ ገብቷል። ልናከብረው ስለሆነ ከብረን እንምጣ፣ ተባርከን እንምጣ ብላችሁ ጎረቤቶቻችሁን ቤተሰቦቻችሁን ይዛችሁ መምጣት ያስፈልጋል። 12 ምን ማለት ነው? ዓለምን አጥለቅልቀው ክርስትናን ዓለምን የሰበኩት ያበዙን እነሱ አይደሉ? እኛ ደግሞ ከዚህ 100 ብንኖር እኮ 300 ሰው ይዘን ብንመጣ 300 ሰው ይዘን መጣ ከኛ ውጭ ማለት ነው። ያንን ያህል ህዝብ ለበረከት ጠራን ማለት ነው። እንደ ሐዋርያት ሰብከን አመጣን ማለት ነው። ስለዚህ ምእመናንን ይዛችሁ ልትመጡ ይገባል ማለት ነው። በተረፈ ነገ በሰፊው ዕለቱም በዓሉም እሱ ስለሆነ ወንጌሉ በዚህ መልኩ ትምህርቱ ይሰጣል። ቅዱስ ገብርኤልን አክብረን እንከበራለን፣ አክብረን እንባረካለን፣ አክብረን እንቀደሳለን። በተረፈ ቅዱስ ኃያሉ መልአክ ቅዱስ ገብርኤል በእግዚአብሔር ፊት የሚቆመው ቅዱስ ገብርኤል በእግዚአብሔር ፊት ቆመው የኔና የእናንተን ልመና አድርሰው ምሕረትና ቸርነትን ያስገኝ። ወስብሐት ለእግዚአብሔር።